ዳንኤል ምዕራፍ 2 ዛሬ ስለ ናቡከደነጾር ስላየው ምስል እንደገና እናያለን። አነበዋለሁ። አንተ ንጉሥ ሆይ ታላቅ ምስል አየህ። ይህ ምስል ታላቅና በልጭልጭታው የበዛ ነበር። በፊትም ቆሞ ነበር፣ መልኩም ግሩም ነበር። መልኩ የምስሉ መልክ በጣም አስገራሚ፣ አእምሮን የሚቆጣጠር ውበት፣ ድምቀት፣ ብርቅርቅታ የበዛበት ፐርፌክት፣ መልኩ ግሩም ነበረ። ያዙልኝ። የዚህ ምስል ራስ ጥሩ ወርቅ፣ ደረቱና ክንዶቹ ብር፣ ሆዱና ወገቡ ናስ፣ ጭኖቹም ብረት፣ እግሮቹም እኩሉ ብረት እኩሉም ሸክላ ነበረ። ሐውልቱ ይሄን ነው ይመስለው። ይቀጥልና እጅ ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጭ አየህ። የዚያን ጊዜም ብረቱ፣ ሸክላውም፣ ናሱም፣ ብሩም ወርቁም በአንድነት ተፈጨ። ያልተፈጨ የቀረ የተረፈ የለም። ብርም ወርቅም ናስም ብረትም አንድ ላይ ተፈጩ። በመከር ጊዜ በአውድማ ላይ እንዳለ እብቅ ሆነ። means it became void። ያ የነበረው ውበትና መልኩ በአንድ ጊዜ ወደመና እብቅ ሆነ። ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ። ምስሉን የመታ ድንጋይ፣ ያ ድንጋይ በቃ ነጥቤ ይሄ። ያ ድንጋይ ምስሉን የመታ ድንጋይ ምን ሆነ? ምስሉ ምን ሆነ? ያ ምስል ለንጉሱ እጅግ አስገራሚ ምስል፣ ዓለምን በጠቅላላ የዓለምን ታሪክ በጠቅላላ የወከለ ያ ምስል ሐውልት ነው። አክቹዋሊ ያ ያየው ሐውልት ከወርቅ የተሰራ ከብረት ከናስ የተሰራ the best metals የተሰራ ከብረት ጥንካሬ ኃያል እነዚህ ሁሉ የዓለምን መንግስታት የወከሉ ናቸው። የአሁኑንም የተባበሩትን መንግስታት ጨምሮ አሁን የዓለምን ታሪክ ነው የምነግራቸው። ይሄ የዓለም ታሪክ በትንሽ እንትን ተቋጥራ የተቀመጠች ነች። ወርልድ ሂስትሪ ኢን ኤ ናትሼል። የዓለም ታሪክ በትንሽ ብልቃት ተቋጥራ የዓለም ታሪክ ዝርዝሩ የዓለም ታሪክ ይሄ ላይ የዓለምን ላይብረሪ የሞላው በትንሽ ነገር ተቋጥራ ቁጭ ያለችው ነች እና የዓለም ታሪክ የተመታ የዓለም ታሪክ። ይሄን ነጥብ ያዙልኝ። የተመታ የዓለም ታሪክ፣ የመታ ድንጋይ። እነዚህ ነገሮች ነው ኤላቦሬት ማድረግ ወይም እነዚህ ነገሮች ነው አጉልተን የምንመለከተው ዛሬ። ሌላውን ስንሰማ ኖረናል። በጣም ጥሩ። በየጊዜው እድገቱ በሂደት ነው። የሐውልቱ ጉዳይ ሂደት ላይ ነው። የድንጋዩን ጉዳይ ሂደት ነው። ይህ በእግዚአብሔር አጀንዳ የተቀመጠ ጉዳይ ነው። በናቡከደነጾር ሕልም መሰረት የዓለም ታሪክ ያው እሱ ነው አልነግራችሁም፣ እኛ ተምረን ያለፍነው የዓለም ታሪክ እንዲሁ ተከሰተ። የሜዶ ፋርስ፣ የግሪክ፣ የሮም እና አሁን ያለንበት የዓለም ታሪክ አሁን ዛሬ ያለንበት ሁሉ ሸክላ እኩሉ ብረት። ብረቱ የቄሳር መንግስት ነው። በጣም ጠንካራ ነው። ወርቅ በጣም ክቡር ነው። ብረት በጣም ጠንካራ ነው። ብረት ከወርቅ በጥንካሬ በጣም ይበልጣል። ወርቅ ደግሞ በኳሊቲ ከብረት በጣም ይበልጣል። በውድነት የዓለም ገንዘብ ነው። ከተራራ መጣ የተባለ አለት ብረቱን ሰበረ፣ ወርቁን ሰበረ፣ ናሱን ሰበረ፣ ሸክላውን ሰበረ፣ ሁሉም ሰባበረ። ለየትኛው ምሕረት አላደረገም፣ የትኛውንም አላከበረም። ሰባሪው አለት እየጻፍ በውስጣችን ነጥብ እያደረግን የምንሄድባቸው ነገሮች አሉ። የተገለጠው አለት ከተገለጠው ምስል ጋራ የጋራ ጉዳይ የለውም። በሐውልቱ ውስጥ አለት አልነበረም። የሐውልቱ ኢንግሬዲየንት ሐውልቱ የተሰራበት አለት የለውም። ሐውልቱን የመታው ብርም የለውም በውስጡ፣ ወርቅም የለውም በውስጡ፣ ናስም የለውም በውስጡ፣ አፈርም የለውም በውስጡ። እሱ አለት ነው። ቱ ኦፖዚትስ። በረም እነዚህ ነገሮች በውስጣችሁ በረም ይቀመጡ፣ ተቃራኒዎች ናቸው። ሐውልቱ የዓለም መንግስት ሐውልት ነው። የዓለም መንግስት፣ ጥሩ መንግስት በሉ፣ ክፉ መንግስት በሉ፣ ኮራፕት መንግስት በሉ፣ ዴሞክራቲክ መንግስት በሉ፣ የፈለገው መንግስት በሉ፣ የዓለም መንግስት የተመታው ሐውልት ነው። ያለፉት ታሪኮች አልፈዋል፣ በሂደት አልፈዋል። የእንትና ታሪክ እንትና አሁን በዓለም ላይ ሐውልቶቻቸው የተቀመጠ የእንትና ሐውልት ይፍረስ የእንትና ሐውልት ይጽደቅ የሚባል የተመታ ነው። ተመቶ ያለፈ ነው። አሁን የለም። ዓለም በሙሉ ሐውልቶች አሏቸው። የእንትና ሐውልት ይፍረስ የእንትና ሐውልት ይቀመጥ። እንግሊዝ ላይ ያለ ጭቅጭቅ ነው። ኢትዮጵያ ውስጥ ያለ ጭቅጭቅ ብቻ እንዳይመስል፣ አሜሪካን አገር ያለ ጭቅጭቅ ነው። አውሮፓ ላይ ያለ ጭቅጭቅ ነው።
የእንትን ሐውልት እዚህ ምን ያደርጋል? ጭቅጭቅ ነው። ግን የተመታ ሐውልት ነው። ኖርም አልኖርም ትርጉም የለውም። የተመታ ሐውልት ነው። የተመታ ምስል ነው። አሁን ያለነው ድምዳሜው ላይ ነው። አፈሩ ላይ ነው። ሸክላው፣ አፈሩ፣ ብሩ፣ ወርቁ አንድ ላይ ታጭቀው የተቀመጡበት ትውልድ ነው። ይሄ አንድ ትውልድ። ስለዚህ ሐውልቱ እስከ ዛሬ ድረስ አለ። ናቡከደነፆር ንጉሱ ያየው ሐውልት እስከ ዛሬ ድረስ አለ። ሲወርድ ሲዋረድ የዓለም ታሪክ ሲወርድና ሲዋረድ ነው እዚህ የደረስነው። የዓለም ታሪክ የትኛውም የዓለም ታሪክ የኢትዮጵያ ታሪክ በሉ ሲወርድና ሲዋረድ ነው ዛሬ ላይ ያለው። አሁን ተዋርዶ ነው ያለው። አገር በዘር ሲከፋፈል የተዋረደ ነው። ዓለም በዘር በኃይልና በድካም በጦርነት ሲከፋፈል የተዋረደ ነው። መነግራችሁ ዓለም አቀፍ ታሪክ ነው። ማንም ከዚህ ዓለም አቀፍ ታሪክ ውስጥ ኤግዘምት አይደለም፣ ውጭ ያለው እዚህ ውስጥ የተካተተ ነው። የዓለም ታሪክ በሙሉ ሲወርድና ሲዋረድ ደርሷልና አሁን አፈሩም ብረቱም ብሩም ወርቁም አንድ ላይ ተቀላቅሎ ደግሞ የተቀመጠ ነው። ተቀላቅሏል። አንድ ላይ በተባበሩት መንግስታት በአይኤምኤፍ በወርልድ ባንክ ስር ያሉት አሁን የመጨረሻ ሊጠፉ ስለደረሰ እርስ በርሳቸው ህብረት የላቸውም፣ አንድነት የላቸውም። ግን በተባበሩት መንግስታት ድርጅት ስር አንድ ላይ ሆነው ተቀምጠዋል። ህብረት ግን የላቸውም። እርስ በርስ ይጣላሉ፣ ይወዛገባሉ። ውዝግቡ ጥግ ነው አሁን እየደረሰ ያለው። ውዝግቡ ጥግ የደረሰበትን ምክንያት ነግራቸዋለሁ። አለቱ ስለተገለጠና አለቱ ስራውን እየሰራ ስላለ አለቱ አንድ ነው፣ ህብረተሰብ ነው። የእግዚአብሔር መንግስት ህብረተሰብ ነው። ከውሸት እውቀት ውጪ የሆነ ቅዱስ ህብረተሰብ ነው። እግዚአብሔር አስቀድሞ ያቀደው ነው። እኛ ስለፈለግን የተገለጥን እንዳይመስላችሁ። በእግዚአብሔር እቅድ መሰረት የተገለጥን፣ አስቀድመን ሳንወለድ የታወቅን። ለልዩ ጉዳይ የሚፈለጉ ሰዎች ሳይወለዱ የሚታቀዱ ናቸው። ካሁን ቀደም ነግሬያቸዋለሁ። ለልዩ ጉዳይ የሚፈለጉ ሰዎች አስቀድሞ የሚታቀዱ ናቸው። 144,000 አስቀድሞ የታወቁ ናቸው። ድልነሺ አስቀድሞ የታወቁ ናቸው። ፍጻሜው ዘጸአታውያን ከዓለም የሚወጡት አስቀድሞ የታወቁ ናቸው። የታመኑ ናቸው። የተመረጡ ናቸው። ጦርነቱም ተሰጥቷቸዋል፣ ድል መንሳቱም ተሰጥቷቸዋል፣ መንግስትም ተሰጥቷቸዋል፣ ስልጣንም ተሰጥቷቸዋል። ለነዚህ እና እነዚህ በአንድ በኩል አሉ፣ ምስሉ በአንድ በኩል አለ። በእነዚህ በሶስተኛ ነገር ሌላ ምን አለ? ስለ ምስሉ ስታስቡ የዓለም ፖለቲካ ሴቲንግ ብቻ ይመስላችኋል። አይደለም። ሌላም አለ። ሃይማኖታዊ ሴቲንግም እዛ ውስጥ አለ። ሃይማኖታዊ ገጽታ፣ ሃይማኖታዊ ፈርጅም እዛ ውስጥ አለ። ምንጊዜም ሃይማኖትና መንግስት በዓለም ላይ በዘመናት ሁሉ አብሮ ነው ያሉት፣ ተለያይተው አይደለም። የተለያዩበት ጊዜ አልነበረም። አብሮ ነው ያሉት፣ በግልጥ ወይም በድብቅ ምንጊዜም አብሮ ነው ያሉት። የሃይማኖት ካውንስሎች በኢየሩሳሌም ማለት በአይሁድ ካውንስል ጊዜ ወይም ዛሬ አብሮ ነው ያሉት። የአይሁድ ካውንስል ከሮም ጋር አብሮ ነው ያሉት፣ ከቄሳር ጋር አብሮ ነው ያሉት። እነሱ የኮነኑትን ሰው ለቄሳር ይሰጡታል፣ ቄሳር ይሰቅለዋል። አብሮ ነው ያሉት። የውስጥ ስምምነት አላቸው። በቆስጠንጢኖስ ዘመን እንደዛ ነው። በጠቅላላ በአውሮፓ ታሪክ ዛሬም፣ በአሜሪካ ታሪክ ዛሬም፣ በኤሽያ ታሪክ ዛሬም ይሄው ነው። ትላንትናም ዛሬም አንድ ነው። በውጭ ተገልጦ በስም አይነገርም፣ በውስጥ ግን አካሄዱ እንደዚህ ነው። ስለዚህ ስለ አለት ማለት ስለ ሐውልቱ ስናወራ ሐውልቱ ባቢሎንና ኤልዛቤልና ባቢሎን የአንድ ሳንቲም ሁለት ገጽታ ናቸው። አንድ ላይ ናቸው። የክርስቶስ ተቃዋሚ የሆነ በጠቅላላው አንድ ነው፣ ሐውልቱ ነው። የክርስቶስ ተቃዋሚ ህብረተሰብ ሐውልቱ ነው። ናቡከደነፆር ያየው ሐውልቱ ነው። ያ ሐውልት የተመታ ሐውልት ነው። በዘመናችን ተመቷል። ይሄን ያዙ። ይሄ ሐውልት የተመታ ሐውልት ነው። ከዚህ በኋላ አይኖርም። ሃይማኖቱ አይኖርም፣ ኢኮኖሚው አይኖርም፣ ፖለቲካው አይኖርም፣ ማህበሩ አይኖርም፣ ስልጣኔው አይኖርም፣ ስልጣኑ አይኖርም። ወዲያውም ይጠፋ ነው። ኤርሚያስ ምዕራፍ 51ን ተመልከቱ። እነዚህ ሁሉ እዛ ውስጥ አሉ። ነገስታቱ አሉ፣ መሳፍንቱ አሉ፣ ካህናቱ አሉ፣ እረኞቹ አሉ፣ ፈረሱ አለ፣ ፈረሰኛው አለ፣ ቄሱ አለ፣ ጳጳሱ አለ። አንድ ነው። የተመቱ ናቸው። አንድ ላይ ነው የተመታው። መቺው አንድ ነው። ተመቺው አንድ ነው። አሁን በዓለም ላይ ሁለት ክፍል ህብረተሰብ ብቻ ነው ያለው፣ መቺና ተመቺ። ተመቺው በጣም ግዙፍ ነው። መቺው በጣም ትንሽ ነው። ጎልያድ በጣም ተመቺው ጎልያድ በጣም ግዙፍ ነው። መቺው
ከዳዊት ወንጭፍ ተወርውራ የወጣችው ጠጠር በጣም እሱ ነው አሁን ያለው። አሁን በሂደት ላይ ያለው ጉዳይ ይህ ነው። በዘላለም ወንጌል መለከት ያለምንም ድብቅ ጉዳይ በግልጥ የምንናገረው ጉዳይ ይህ ነው። መቺና ተመቺ ተሰላልፈዋል። ይሄ ሰልፍ የመጨረሻ ሰልፍ ነው። ዳኛው አንዱ ነው፣ እሱም እግዚአብሔር ነው፣ ሌላው የለም። ወደ ናቡከደነፆር ልመልሳችሁ። ናቡከደነፆር ዳንኤል ህልሙን በተረጎመለት ጊዜ ተገርሞ አንተ አምላክ ነህ እንጂ ሰው አይደለህም ብሎ ሰገደለት። ዳንኤል ግን አምላክ አለ፣ ያህዌ ይህን የገለጸ አምላክ ነው፣ እኔ እሱ መልእክተኛ ነኝ ብሎ እውነቱን አስረዳው። በናቡከደነፆር ልብ ውስጥ የተቀመጠውን ነገር ልንገራችሁ። አሜን ብሎ የዳንኤልን መልእክት ተቀብሎ ናቡከደነፆር የተኛ መሰላችሁ? አልተኛም። ምዕራፍ 3 ላይ ናቡከደነፆር ሐውልት ሲሰራ ትመለከታላችሁ። ብርቅርቅታው እጅግ የበዛ ሐውልት ሰራ ይላል ዳንኤል 3። በወርቅ ሐውልት ሰራ። ለምን? የዓለም ነገስታት ትዕቢተኞች ናቸው። የዓለም ጳጳሳትና ነገስታት ትዕቢተኞች ናቸው፣ አይሰሙም። በፈለገው ምልክትና ታምር እግዚአብሔር ቃል ቢነገራቸው አይሰሙም፣ ትዕቢተኞች ናቸው። ውስጣቸው ያለውን ሰይጣን ካልገለጡት እንቅልፍ አይዛቸውም። ናቡከደነፆር እንዲህ ነው ያለው፣ ያየሁትን ምስልማ መትከል አለብኝ እንጂ ይሄ ምስልማ አይሰበርም ማለት። ይሄ ምስልማ አይሰበርም። ዳንኤል የተረጎመልኝን ትርጉም የተወሰነውን ተቀብያለሁ፣ ስለ ምስሉ ተቀብያለሁ፣ ስለሚመታው አለት ግን አልቀበልም። አይሰበርም ይሄ ሐውልት አለና ሐውልት ሰራ። እልህ ነው ይህ። የነገስታት የዓለም ነገስታት ሁሉ እልህ፣ የዘመናችን ንስሐ አይገቡም። ሰይጣን ስለገባባቸው የዓለም መሪዎች ንስሐ አይገቡም። ጳጳሳቱም ነገስታቱም ንስሐ አይገቡም። በተአምር ንስሐ አይገቡም። እልህኞች ናቸው። የጥፋት አጋንንት ገብቶባቸዋልና የናቡከደነፆር መንፈስ ነው የገባባቸው። ናቡከደነፆር እንዲህ ነው የሆነው፣ እንደዚህ ያየሁት ውብ ምስልማ እሱኑ ሰራዋለሁ። ዳንኤል ምንም እንደዛ ቢነግረኝም አልቀበልም። ሰራ እና የት እንደሰራ ታውቃላችሁ? አንድ ድንጋይ ከተራራ ተፈንቅሎ መጥተው ብሎ ስላለ ተራራ የምትለዋን ቃል ናቡከደነፆር ፈራ። ዱሮ ሜዳ ላይ ስላለ ዱሮ ሜዳ ላይ ተራራ የሚባል ነገር እዚህ አካባቢ ተራራ የሌለበት ቦታ ላይ ከየትም ድንጋይ የማይመጣበት ቦታ ላይ ዱሮ ሜዳ ላይ ፈለገና ሁሉ አገሩ በጆሮ የመጨረሻ ፍላት የሆነ ቦታ ፈለገ። እዛ ወሰረና ሐውልት ሰራ። የነገስታት ቂልነት ትናንትናም ዛሬ ደናቁርት ናቸው። የእግዚአብሔር ቃል ኃያል እንደሆነ አይገባቸውም። እዚህ ድንጋይ የሌለበት ቦታ ተራራ የሌለበት ቦታ ላይ ሐውልት ሰራ። ይፈርሳል ያለውን ሐውልት ራሱ ሰራ። በጣም ጥሩ። የያህዌ ወኪሎች በነገራችን ላይ በዛ ሐውልት ምረቃ ላይ ዳንኤል አልተጠራ። ምናልባት ያንን ድንጋይ ይጠራብኛል ብሎ ስለፈራ። ምክንያቱም ነገስታቱ ጠቢባን ናቸው። ጠቢባን አማካሪዎች አሏቸው። ብዙ አማካሪዎች ተሰብስበው ምከሩኝ፣ እንዲያየው ዳንኤል እንዲያለ ምን ይሻላል? አይ እኛማ እንቀበልም፣ ሐውልቱማ ይሰራል። አንተ ያየው ሐውልት ይሰራል። በምረቃው ቀን ዳንኤል ብቻ እንዳይመጣ ሐውልት ድንጋይ ሊያመጣ ስለሚችል እሱ እንዳይመጣ የድንጋዩን አገልጋይ ዳንኤል እዛ ትቶ ሌሎቻቸው ኑ አለ። የዳንኤል ጓደኞች 3ቱ አልተከለከሉም። ምክንያቱም ስለዚህ ጉዳይ የሚያውቁት ነገር የለም። መጡ። በሐውልቱ ምረቃ ላይ ናቡከደነፆር የመጨረሻውን ጣዖታዊ አሰራር አዋጅ አውጆ ስገዱ ለሐውልት ያለ። በዛ ጉባኤ ላይ የድንጋይ አገልጋዮች ነበሩና አልሰገዱም። መረጃው ለናቡከደነፆር ተነገረ። ማይሰግዱ 3 አይሁድ እዚህ ጋር አሉ። 3 አይሁድ አይሰግዱም። አይሰግዱም። አዎ ተናደደ፣ በጣም ተናደደ። ለምን ይናደዳል? እባካችሁ ስገዱ፣ ለሐውልቴ ስገዱ ማለት ነበረበት። በጣም ምን አናደደው? የድንጋይ ሰዎች ናቸው። አናደደው። ሐውልቱን ሊያፈርሱ የሚችሉ ሰዎች መሆናቸው ገባው። በጣም ተናደደ። በጣም ጥሩ። ሰውን የሚያቃጥል የሚለበልብ የሚያቀልጥ እሳት አንድዱ አለ። እነዚህም በሰከንድ ማቅለጥ አለብኝ። ሐውልቴማ አይነካም። ጉዳዩ ሐውልቱ ክርክር ነው። ሐውልቱ እንደሚፈርስ ያውቃል፣ ተነግሮታል። ስጋን የሚያቀልጥ አጥንትንም እዛ ብን አድርጎ ዱቄት የሚያደርግ እሳት ተነደደ አለ። እዚህ እሳት ውስጥ እንገባለን እንጂ አንተ ላቆምከው ሐውልት አንሰግድም አሉ። የድንጋዩ ወገኖች በምንም አይነት ከሐውልቱ ጋር አይተባበሩም። እሱኛ ነን። ሐውልቱ የሚፈርስበት ትውልድ ስለሆነ ይሄ ትውልድ ሐውልቱን የሚያፈርሱ ድንጋይ ነገር ተገልጠናል። በማንኛውም በሐውልቱ ጉዳይ አንተባበርም። ይሄ ሐውልት ይፈርሳል። የኛ ስፍራ ይሄ ነው። የኛ ሃይማኖትም ይሄ ነው።
እነማንም ወደዱ፣ ጠሉ፣ ተነጫነጩ፣ ተናደዱ፣ አደሙ፣ ተወራጩ። ሃይማኖታችን የድንጋዩ ወገን ነን። ሐውልቱ ይፈርሳል። አሜን። ዓለም አቀፉ ሃይማኖታዊ ፖለቲካዊ የዓለም መንግስት ሐውልት ይፈርሳል። ዘመኑ አልቋል። ድንጋዩ ህዝብ ተገልጠመ። አሜን። ሃሌሉያ። ሶስት ሰዎች ወደ እሳቱ ገቡ። ይሄኛ ጉዳይ ነው። ዛሬ በድፍረት ወደ ማንኛውም መከራ ገብተናል። ከሐውልቱ ጋር እንተባበሩ። እስከ ሞት ድረስ መቆማችን ለሐውልቱ መፍረስ፣ ለሐውልቱ መሰባበር ዋና ጉዳይ ነው። ቆመናል። የዓለቱ ወገኖች፣ ዓለቱ ህዝብ ወደ እሳቱ ገቡ። እሳቱ አላቃጠላቸው። የድንጋዩ ወገኖች እሳቱ አላቃጠላቸው። ለምን? ሐውልቱን የመታ ድንጋይ ምን ሆነ? ታላቅ ተራራ ሆነ። ሐውልቱ ወደመ። ያ ትንሽ ድንጋይ ታላቅ ተራራ ሆነ። ቀጥሎ ምድርንም ዓለምንም ምን ሆነ? ሞላ። የኛ ጉዳይ ይሄ ነው። ሐውልቱን የመታን እኛ ታላቅ ተራራ መሆን ነው ደስቲኒያችን። ታላቅ ተራራ፣ ከዛ ዓለምን መሙላት። እንዴት ብለን አንጠይቅም? ሁለት ነገር ብቻ ነው ያለው። ዓለምን የሞላው የውሸት ምልክት የሆነው ሐውልት የዓለም ሃይማኖታዊ፣ ፖለቲካዊ፣ መንግስታዊ መዋቅር ያለው የዓለም ታሪክ በእግዚአብሔር መንግስት ህዝብ ተመቷል። አሁን ተመቷል። መርዳት አልችልም። እኔ ወደፊት ነው የምሄደው እንጂ ወደ ኋላ አልመለስም። ቃሌም አይታጠፍም። የተናገርኩትንም ትምህርት አልከልሰውም፣ አላጥፈውም። እንዲሁ ነው የምሄደው። ይሄ የሐዋርያት ባህል ነው። ይሄ የነቢያት ባህል ነው። እና ያ ድንጋይ ሐውልቱን ሰበረው። ድንጋዩ ታላቅ ተራራ ሆነ። ድንጋዩ ዓለምን ሞላ። እነሆ ታላቅ ተራራ ነን፣ ዓለምንም የምንሞላው እኛ ነን። ሃሌሉያ። ዓለምን መሙላታችን በኃይላችን፣ በስልጣናችን፣ በኢንፍሉዌንስ፣ በኢምፓክት በሚገለጠው ኃይልና ሰማያዊ ጉልበት የእግዚአብሔር መንግስት ኃይል ነው እንጂ የሰዎች ቁጥር አይደለም። ለሰዎች ቁጥር አይደለም። በኃይል፣ በስልጣን፣ በእግዚአብሔር መንግስት አስተዳደር ነው የምንሞላው። ከዚህ የሚገለጠው ቃል ዓለም አቀፍ ቃል ነው። የሰፈር ቃል አይደለም። የነቢያት ቃል የሰፈር ቃል አይደለም። የሐዋርያት ቃል የሰፈር ሰዎች ቃል አይደለም። ሶስት ሰዎች እሳት ውስጥ ከገቡ በኋላ አለመቃጠላቸው ሲታይ ናቡከደነፆር እንደገና ወደቀ፣ በፊታቸው ወደቀ። እናም የሐውልቱ ክብርና ሞገስ በእነዚህ ሶስት አለት ሰዎች ፊት ዋጋ ቢስ ሆነ። ከእንግዲህ በኋላ ለያህዌ ስገዱ፣ እናንተ የተሰበሰባችሁ የዓለም ሕዝብ ሁሉ ለእነዚህ ለሶስት ሰዎች አምላክ ለእስራኤል አምላክ ስገዱ። እኔ የሰራሁትም ሐውልቱ ዋጋ ቢስ ነው። ድግሱን ሳይበሉ ተበተኑ። የሕዝብ ድግስ ሳይበላ ተበተነ። ክብር ለኢየሱስ ይሁን። የዓለም ሕዝብ ድግሱን ሳይበላ ይበተናል። በተልኳችን የመጨረሻ መበተን፣ ሁለተኛም መሰብሰብ አይኖርም። ለምን? አለቱ ህብረተሰብ ተገልጠናል። ድልሽ ሰራዊት ብቅ ብለናል። 144,000 ቅዱሳን ምርጦች ኤሌክት በኩራት ብቅ ብለናል። የዚህ ሰራዊት ሙላት ብቻ ነው የሚጠበቀው። ሌላ የሚጠበቅ ነገር የለም። ስለ ዓለም አሁን ምንም የሚጠበቅ ነገር የለም። ዓለም ስልጣኔዋንም ጨርሳለች፣ ባህሏንም ጨርሳለች፣ ትምህርቷንም እውቀቷንም ጨርሳለች። ዓለም ላይ አሁን ምንም እውቀት ምንም ጥበብ የለም፣ እድገትም የለም። አሁን ዓለም የውርደት ዘመን ውስጥ ገብታለች። ወደ ኋላ ማሽቆልቆል ውስጥ ገብታለች። ለምን? ምስሉ በድንጋይ ተመትቷል። ስለዚህ የዓለም ሕዝብ አሁን የጦር መሳሪያ ሽቅድምድም ውስጥ ነው የገባው። የጦር መሳሪያ የዓለም ታሪክ አወቃችሁ። በአንደኛው ዓለም ጦርነትና በሁለተኛው የዓለም ጦርነት የ20 ዓመት ጊዜ ነበር። ይሄ የ20 ዓመት ጊዜ የሞቢሊዜሽን ጊዜ ነበር፣ የጦርነት ሞቢሊዜሽን ጊዜ ነበር። አሁን ዓለም በዚህ ውስጥ ነው ያለችው። 20 ዓመት የጦር መሳሪያ ውድድር፣ ሽመታ፣ ፋብሪካ፣ ምርት ጊዜ ውስጥ ነበር። ጀርመን በሙሉ ኃይሏ የጦር መሳሪያ በማምረት ላይ ተጠምዳ ነበር። ጃፓን በሙሉ ኃይሏ የጦር መሳሪያ በማምረት ምርት ውስጥ ተጠምዳ ነበር። አውሮፓውያን የጦር መሳሪያ፣ አሜሪካ የጦር መሳሪያ አርጋ የዓለም ጦርነትና በሁለተኛው የዓለም ጦርነት መካከል አቶሚክ ቦምብ የተፈጠረው በዛም ጊዜ ነው። የጦር መሳሪያ ውድድር ጊዜ ነበር። አሁን የጦር መሳሪያ ውድድር ጊዜ ነው፣ ዓለም አቀፍ እና ነገር ልንገራችሁ።
ከታሪክ እንማራለን። ያ የጦር መሳሪያ ውድድር ዘመን የ20 ዓመቱ ዘመን አበቃ። ቀጥሎም ነው ጦርነቱ ፈነዳ። ሁለተኛው የዓለም ጦርነት ፈነዳ። በዛው መሳሪያ ብዙ ሚሊየን የዓለም ሰዎች አለቁ። እሱ ታሪክ ለመጨረሻው ሊደገም ነው። ዓለም አሁን የጦር መሳሪያ ሽቅድምድም ፉክክር ውስጥ ገብታለች። ይሄ እድገት ነው ውርደት ነው እንጂ እድገት አይደለም። የትኛውም የዓለም ሀገር እያደገ አይደለም። ሰው የሞተ ነው እያለቀ ነው። ገና ለመፍጀት የጦር መሳሪያ ነገስታት እየገዙ ነው ያለው። ምን ሊያደርጉ ነው? አንጥፎ ሊተኙበት አይደለም። ወደ እንጀራ ሊለውጡት አይደለም። መልሰው ሊሸጡት ለትርፍ አይደለም። ሊገዳደሉበት ነው። ለምን? ሰላም ከዓለም ተወስዷልና። በሶስተኛው መፈታት ምክንያት ሰላም ከዓለም ስለተወሰደ። ምክንያቱም ምንድነው? ምስሉ ስለተመታ ነው። ምስሉ ተመቷል፣ አይፈወስም። ወደ ኋላ መመለስም የለም። አለቱ ስራውን ሰርቷል። የአለቱን ጉዳይ ዓለምን መሙላት ነው። ምስሉን የመታው አለት ምን ሆነ? ዓለምን ባል ንገሩኝ። ዓለምን ሞላ። የኛ እድል ፋንታ ምንድነው? ዓለምን መሙላት ነው። በጣም እርግጠኛ ጉዳይ የትንቢት ፍጻሜ ነው። የኛ ጉዳይ የትንቢት ፍጻሜ ነው። የኛ ጉዳይ ዓለምን መሙላት ነው። የሐውልቱ ጉዳይ መውደም ነው። አውሎ ነፋስ ተዘጋጅቷል ሊጠርገው። አውሎ ነፋሱ ከኛ ጋር ነው። የእግዚአብሔር መለኮታዊ ኃይል አውሎ ነፋስ ከኛ ጋር ነው። ስለዚህ ምስሉን ከነ ታሪኩ ለዘላለም ሊያወድመው ስፍራ ሊያሳጣው ነፋሱ ከኛ ጋር ነው ያለው። የእግዚአብሔር የቁጣው ነፋስ ይላል ኤርምያስ ላይ። የቁጣው ነፋስ የአመፀኞቹን ራስ ሳይገለባበት አይቀርም። ይህም በመጨረሻው ዘመን ታስተውሉታላችሁ። እሱ የዘመን ነው፣ እናስተውላለን። ሃሌሉያ። በዳንኤል ዘመን ሁሉ የምስሉ ጉዳይና የአለቱ ጉዳይ የነገስታትና የባለስልጣናት ትልቅ ጥያቄ ነበር። አለቱ፣ ሐውልቱ ሁሉ ጊዜ በቃ ጥያቄያቸው ይሄ አለት ምንድን ነው? ይሄ ሐውልት፣ ይሄ የኛ ሐውልት፣ ይሄ የኛ ሐውልት፣ የኛ ዲናስቲ የሚያጠፋው ይሄ አለት ምንድን ነው? ናቡከደነፆር እኮ ሊሰራው ሞክሮ እኮ ሐውልት እኮ አልተሰገደለትም። ያ ሐውልት እኮ ዋጋ ቢሱ የተደረገው ምንድነው? ምን ይሻለናል? በብልጣሶር ዘመን ኢሹ ነበረ። ብልጣሶር የአይን ምስክር ነው። በብልጣሶር ዘመን ኢሹ ነበረ። በዳሪዮስ ዘመን ኢሹ ነበረ። ዳንኤል በነበረበት ዘመን ሁሉ የሐውልቱና የምስሉ ጉዳይ ኢሹ ነበረ። ትልቅ አጀንዳ ነበረ። ለባቢሎናውያን ባለስልጣናትና ነገስታት አጀንዳ ነበረ። ዘመናችን ላይ ያምጡት አጀንዳ ነው። ብልጣሶር ትልቅ ግብዣ አዘጋጀና አንድ ቀን የአለቱን ዕቃዎች አምጥቼ እዚህ አሁን አዋርዳለሁ ብሎ አምጦልኝ አለ። ምን? ናቡከደነፆር ከእስራኤል ያመጣውን ከኢየሩሳሌም ያመጣውን እነዛ ዕቃዎች አምጡ። የአለቱ ነገር ያለው እነዛ ዕቃዎች ላይ አይደል? በእነሱ ብጠጣስ አምጡ አለ። በእነሱ መጠጣት ገና ሲጀምር አለቱ ተገለጠ። ሃሌሉያ። አለቱ ተገለጠ። የአለት ትላንትና የቀረ አይደለም። ትላንት የአለቱ ኃይል አሁን እዚህ አለ። ሐውልቱ እስኪ ወድም ድረስ አሁን አለ። እየፈራረሰም ቢሆን አለ። ተሰነጣጥቋል አለ። ተሰነጣጥቋል፣ እየፈራረሰ ነው ግን አለ። አለቱ አለ። መቺው አለ። ዕቃዎቹም የአለቱን ዕቃዎች ሲጠጣባቸው የአለቱ ኃይል ተገለጠ። መታው፣ ገደለው። ባለስልጣናቱን እዛው ገደለ። በዛው ሌሊት ገደላቸው። ዲናስቲውን በዛ ሌሊት አወደመ። አለቱ በስራ ላይ ነው። ሃሌሉያ። አለቱ እኛ ነን። ለምን? እግዚአብሔር በእኛ ላይ አማኑኤል ነው። እግዚአብሔር እዛ ማዶ አይደለም። እግዚአብሔር በእኛ ላይ አማኑኤል ነው። ሃሌሉያ። ብልጣሶር ከሄደ በኋላ ቀጣይ የመጣው የሜዶ ፋርስ ባለስልጣናት ያውቃሉ። ምክንያቱም ሁሉ ነገር በስለላ አጥንተው ጨርሰዋል። አንድ ዲናስቲ ሲመጣ ስለነበረው ዲናስቲው ባለስልጣኑ ማነው፣ አማካሪው ማነው፣ እንትኑ ማነው ያውቃሉ። ሲመጡ ያውቃሉ። ዳሪዮስም ዳንኤልን አወቀው፣ በስልጣን አስቀመጠው። አንተማ አትነካም፣ አንተ አይነኬ ያለ በስልጣን ላይ አስቀመጠው ዳሪዮስ። እነ ቂሮስ ዳንኤልን በስልጣን ላይ እንደነበረ እንደተከበረ ነው ዘመኑን የጨረሰው። እና አማካሪዎቹ የዳሪዮስ አማካሪዎች ግን ይህንን ዳንኤልን ማጥፋት ፈለጉ። ምክንያቱም የሐውልቱ ጠላት ነው ዳንኤል። ስለዚህ ሐውልቱን ይፈልጉታል። የሐውልቱ ወገኖች በአንበሳ ሊያስበሉ እቅድ አወጡ። ማንን? አለቱ። እነማ? የሐውልቱ ልጆች። ለምን ቢባል ሐውልቱ ቀጥሏላ። በዳሪዮስ በሜዶ ፋርስ ሐውልቱ ቀጥሏል። ይህን ያውቃሉ። የዳንኤልን ትርጉም ያውቃሉ። የወደቀው መንግስት ታሪክ በደንብ አድርጎ ያውቃሉ።
የሐውልቱ ጠላት ዳንኤል እዚህ እስካለ ድረስ ሐውልታችን በሰላም አይቀጥልም። እሱን መግደል አለብን። እቅድ አወጡ። በሐውልቱና በዓለቱ መካከል ጦርነት ተፈጠረ። በጣም ጥሩ፣ እንኳን ተፈጠረ፣ ይፈጠር። ማይመታል፣ ማይመታል። ዓለቱ ይመታል፣ ሐውልቱ ይመታል። ሃሌሉያ! እንዲህ ነው ህጉ። ይሄ ነው፣ አይለወጥም። ህጉ በታምር አይለወጥም። ሰዎች ለምን ይሞኛል? ህጉ በታምር አይለወጥም። ስለዚህ የአንበሳ ጉድጓድ አዘጋጁ፣ የተራቡ አንበሶች አዘጋጁ። ምን ሊያረጉ? የዓለቱን ሰው ሊያስበሉ። ዳሩ ግን ህጉ ተገለበጠ። ታውቃላችሁ ዳንኤል ምዕራፍ 6 ላይ ህጉ ተገለበጠ። አንበሶቹ ዳንኤልን አልለኩትም። ስለዚህ አንበሶቹ የሐውልቱን ባለስልጣናት በሉ። እነሱን ሚስቶቻቸውን፣ ልጆቻቸውን በሉ። የዓለቱ ወኪል በሰላም ኖረ። የዓለቱ ወኪሎች ሰላማችን የተጠበቀ ነው። ሐውልቱ በእኛ መገለጥ ምክንያት ተመቷል፣ ተሰነጣጥቋል፣ መፈራረስ ውስጥ ገብቷል። ሐውልቱ የዓለም ሃይማኖትና ፖለቲካ ገመድ ነው፣ የተገመደ ነው። አንድ ናቸው። ይህም ብዙ ጊዜ ተናግረናል። የዓለም ጳጳሳትና ነገስታት የጥምረት ስራ ነው። ጌታን ወደ ስቅላት የመራው፣ ወደ ሞት የመራው ማን ነው? ሐናና ቀያፋ። ቀያፋ ሊቀ ካህን ነው። በዛ ዓመት ቀያፋ ሊቀ ካህን ነበረ። በዛ ዓመት በየትኛው ዓመት? ጌታ በተያዘበት በዛ ዓመት ቀያፋ ሊቀ ካህን ነበረ። ከሱ በፊት ሊቀ ካህን የነበረው ሐና ነው። የቄሳር መንግስት ከሃይማኖቱ ጋር በመጋመዱ የሆነ የሰቦታጅ ስራ ሃይማኖት ላይ በአይሁድ ሃይማኖት ላይ ተሰርቶ እስከ ዕድሜ ልክ የሚኖረው ሊቀ ካህን አንዴ ከተሾመ ሞት ነው። ከዛ ቦታ ከቢሮ የሚያወጣው። አሁን ግን ሞት አይደለም፣ የሮም ቄሳሮችና እዛ ያለው ሸንጎ ጥምረት ስራ ነው። ሊቀ ካህን በየዓመቱ መቀየር ጀምረዋል። ይሄ በብሉይ ኪዳን ያልነበረ ጉዳይ፣ እዛ ላይ ግን እንግዳ ነገር ነው። በዛ ዓመት ሊቀ ካህን ነበረ ቀያፋ። ሊቀ ካህን እስኪሞት ድረስ ነው እንጂ በዛ ዓመት ብቻ ነው። ቀደም ሲል ሊቀ ካህኑ ሐና ነበረ፣ የቀያፋ አማች ነው። ስለዚህ እዛ ውስጥ ያለውን ታሪክ፣ አሁን ያለውን ኢንትሪግ፣ ያለውን ተንኮል አሁን አናወራው። ልክ አሁን እንደ ዓለም አብያተ ክርስቲያናት ካውንስል አሰራር ነው። እና ሐና መጀመሪያ ጌታን ወደ ሐና ነው የወሰዱት። ዓለቱን ጌታን ወደ ሐና ወሰዱት። እንትኑ አንድ ነው፣ ፕሪንሲፕሉ መርሁ አንድ ነው። እረኛው ምታ፣ መንጋው ይበተናል። እረኛው አንድ ነው። በዚህ ተልእኮ ተመልከቱ። እረኛው ሐዋርያ ነው፣ ሐዋርያው አንድ ነው። ስለዚህ ሐዋርያው በማንኛውም ንፍገት፣ በማንኛውም ማሳረድ፣ አድክመው፣ አስርበው፣ አስጠማው፣ ግደለው፣ ተልእኮ ይበተናል። እሱ ዓለም አቀፍ መርህ፣ የዓለም አቀፍ ፖለቲካና የዓለም አቀፍ ሃይማኖታዊ ጦርነት አሰራር እሱ። አለቃውን ትመታለህ፣ እንትኑ ይበተናል፣ ሰራዊቱ ይበተናል። በዓለት አሰራር ላይ ሲመጣ ግን እሱ አይሰራም። ዓለቱ ኢየሱስ ክርስቶስን በመምታት ሰራዊትን የሚበትኑ መስሏቸው ነበረ። ኢየሱስ ግን ያስቀመጠልን አሰራር አለ። ወንጌል አስተማረ፣ ትምህርቱን በሐዋርያቱ አእምሮ አስቀመጠ። ሂዱና አስተምሩና ደቀ መዛሙርት አድርጉ አለ። ስለዚህ ኢየሱስ አሁን ከዚህ በኋላ በምድር ላይ ባይኖር ተልእኮ ይበተናል? አይበተንም። ተልእኮ ለዘላለም በሚኖርበት መርህ ነው። ጌታ ኢየሱስ ተልእኮን የተከለው በምን ተከለ? በቃልና በወንጌል ተከለ። ወንጌሉንም በደቀ መዛሙርቱ አእምሮ አስቀመጠ፣ በአፋቸው አስቀመጠ። ይሄንን አስተምሩና እንደዚሁ አምጡ አለ። ስለዚህ የማይቋረጥ ስራ ሆነ። እስከዛሬ ድረስ ወንጌል አለ። የትኛውም ቄሳር፣ የትኛውም ጳጳስ ወንጌል ማጥፋት አልቻለም፣ አይችልም። እንደው መጨረሻ ላይ ራሷ የነጠረችው የክርስቶስ ትምህርት ተገለጠች። የነ ሐናና ቀያፋ ቄሳር ህብረት ዋጋ ቢስ ነው የሆነው። ሰይጣን አሁን ሃይማኖተኛ ነው። የዘመናት ክፋቱ እንዳይገለጥና እንዳይታወቅ ሊቀ ካህን ይሆናል፣ ጳጳስ ይሆናል፣ ቢሾፕ ይሆናል። ዳሩ ግን የሐውልቱ ወገን የሚመታና የሚሰበር ህብረተሰብ ነው እየሰራ ያለው ሰይጣን። ሰባሪው ዓለት ግን በኢየሱስ ክርስቶስ ትምህርት፣ በክብር እውቀት ለመጨረሻው በፍጻሜው ተገልጠናል።
ስንገለጥ ግን እንዲህ በቀልድ የተገለጠን አይመስለንም። እናውቃለን፣ እንዴት እንደተገለጠን እናውቃለን። ከኛ በፊት እኔ ይህንን ተልእኮ ከመግለጤ በፊት ከሃይማኖታዊ አድማ ቀስ እያሉ ለመውጣት ጥረት ያደረጉ ቅዱሳን ነበሩ። ሉተርን እናውቃለን። የጳጳሱና የንጉሱ ጥምረት ማርቲን ሉተርን ሞት ፈርዶበት በተገኘበት ይገደል የተባለ ወንጀለኛ ነበረ። ማርቲን ሉተር እድሜው ሁሉ በእግዚአብሔር ጥበቃ ነው የቆየውና የአለቱ ወገን ነበረ ማርቲን ሉተር። ስለዚህ ማርቲን ሉተርን እግዚአብሔር ባስነሳው ጊዜ የሐውልቱ ወገኖች ጳጳሳትና ነገስታት አንድ ላይ ሆነው ሊያጠፉት ሞከሩ፣ አልቻሉም። ካውንስልም ነበረ። ካውንስሉ ሃይማኖታዊ ካውንስል ነው። ሊያጠፉት ሞከሩ፣ አልቻሉም። መጽሐፍ ቅዱስን ከላቲን ወደ ጀርመን ተረጎመ። ለጀርመን ሰዎች ያ ትልቅ በረከት ነው። ወደ ዓለም ሰዎች ግን ገና አልደረሰም። ከሱ በፊትና ከሱ በኋላ እንደዚሁ ብርሃን አብሪዎች ነበሩ። ስለዚህ ሰዎች ስም ልንገራችሁ፣ በታሪክ ልታውቋቸው ትችላላችሁ። ጆን ሁስ የሚባል ነበረ። ጆን ዊክሊፍ የሚባል ነበረ። ዊሊያም ቲንዴል የሚባሉ ነበሩ። ከኪንግ ጄምስ በፊት መጽሐፍ ቅዱስ በእንግሊዝኛ ከመጽሐፉ በፊት እነዚህ ሰዎች ሌሎችም ነበሩ። የሮም የሚባሉ ብዙ ሰዎች ነበሩ። በግለሰብ ደረጃ ወጥተው ከዚህ በኋላ ለቢሾፕ አንገዛም ያሉ ግለሰቦች ናቸው እነዚህ። በዛን ጊዜ ቢሾፖች እና ጳጳሶች ምን ያደርጋሉ? ደህንነትን በብር ይሸጣሉ። እነሱ በጣም ብዙ የዓለም ብር ሰብስበው በአማረ በወርቅ በሆነ ቤተ መቅደስ ውስጥ ቤተ መንግስት በመሰለ ቤተ መቅደስ ተቀምጠው ህዝቡ ግን በድህነት በእራብ በርዛት በበሽታ ያልቅ ነበር የአውሮፓ ህዝብ ራሱ። ቢሾፖቹ ግን ጳጳሶቹ ግን በጣም ቅንጦት የሞላው ኑሮ ይኖሩ ነበር። እሱን ነገር ዛሬ ታያላችሁ። የዓለምን ፓስተሮች፣ ትልልቅ ፓስተሮች፣ ቢሾፖች፣ ፓስተሮች በዓለም ላይ ታያላችሁ። የብልጽግና ወንጌል ብሎ አሁን ያመጡት ያው በፊትም የነበረ ነው፣ አዲስ ነገር አይደለም። የብልጽግና ወንጌል። ስለዚህ እረኞቹ ሚሊዮነሮችና ቢሊዮነሮች ሲሆኑ አባሎቻቸው ድሆችና ምስኪኖች ምንም የሌላቸው በኢትዮጵያ ውስጥ፣ ደቡብ አፍሪካ ላይ፣ ናይጄሪያ ላይ፣ አሜሪካ ውስጥ የትም ብዙ ቦታ እነዚህ እንመለከታለን። በተለይ ጥቁር ፓስተሮች የገዛ ህዝባቸው ድሃ ሆኖ እየኖረ እነሱ ግን የራሳቸው ፕሌን አላቸው፣ የራሳቸው ኤርፖርት አላቸው። ኤርፖርትም የራሳቸው ግቢያቸው ውስጥ የእነሱ ወኪሎች እዚህ ኢትዮጵያ ውስጥ አሉ። እንደነሱ ለመሆን በጣም እየታገሉ ነው ያለው። አባሎቻቸው ለማኞች፣ ለነሱ አስራትና ብር ብዙ አይነት ስጦታ ነው የሚሰጡት። ትበለጽጋለህ፣ አምጣ፣ አምጪ ብቻ ቼክ ጻፍ ምናምን። አባሎቻቸው ድሆች ምንም የሌላቸው። ፓስተሮቹ በአንድ ጊዜ እዛ ደረሱ። በተልእኮ ግን በተናቸው። ዛሬ ክልክል ነው፣ ኑፋቄ ነው፣ ክልክል ነው፣ ኑፋቄ ነው፣ ሰይጣናዊነት ነው። አንድ መጋቢ ብር ሰብስቦ ሚሊዮነር ነኝ እንዲል አይፈቀድለትም። ሰይጣናዊነት ነው። ግን አይገርማችሁም? የዓለም ፕሮቴስታንቶች ዶክትሪን የላቸውም። ስማቸውን አልዘረዝርም። የዓለም ፕሮቴስታንቶች እንዳለ ዝርዝሩ ዶክትሪን የላቸውም። እኛ ዶክትሪን አለን። የትኛውም ቸርች ዶክትሪን አለን ይሏቸው፣ ዶክትሪናቸውን አያውቁትም። ምክንያቱም የመጽሐፍ ቅዱስ ጥናት ነው ያላቸው እንጂ ዶክትሪን የላቸውም። ስለ የትኛውም ጉዳይ እርግጠኞች አይደሉም። ስለ የትኛውም ጉዳይ ኢየሱስ መቼ ይመለሳል እርግጠኞች አይደሉም። ስለ ጋብቻ ቅድስና እርግጠኞች አይደሉም። ስለ ቤተሰብ አያያዝ እርግጠኞች አይደሉም። ቤተሰባቸው ዝርክርክ። ለምንም ነገር ፕሮቴስታንቶች እርግጠኞች አይደሉም። በመሰላችሁ የገሌ ቸርች እንዲያስተምራል ገሌ እንዲያስተምራል እኔ በመሰለኝ ነው የሚሄደው። የትኛውም ፓስተር አበሻ በሉት ነጭ በሉት በመሰላቸው ነው የሚሄዱት እንጂ ዶክትሪን የላቸውም። ስለምንም ነገር እርግጠኞች አይደሉም። እኔ እርግጠኛ ሆኜ ስናገር አትፍረድ ነው የሚሉኝ። አትፍረድ ይፈረድብሃል። ለምን ነው የሚሉት? እነሱ እርግጠኞች ስላይደሉ እኛ እርግጠኛ ስለሆንን ነው። ልዩነቱ ያ። እኛ እርግጠኞች ነን፣ በእያንዳንዷ ጉዳይ እርግጠኞች ነን። እኛ በክርስቶስ ነው የምናመልከው ብሎ ቅድም የጠቀስኳቸው ሰዎች አውሮፓውያን የመጀመሪያዎቹ ድል ለመንሳት ሲታገሉ የነበሩና ዊክሊፍ፣ ሁስ፣ ቲንዴል ከዚህ በኋላ ለቢሾፕ አንገዛም። ቢሾፕ ሀብት ሰብስቦ እሱ በቤተ መንግስት ይኖራል፣ ህዝቡ ግን ይሄ ድሃ ነው፣ ወንጌል ይሄን አይልም ብለው ነቅተው መውጣት ሲጀምሩ በእነዚህ ላይ ትልቅ ክስ ተመስርቶባቸው በሳት ነው የተቃጠሉት። ግንድ ላይ ታስረው እንጨት ከስራቸው ተከምሮ ጆን ሁስ በሳት ነው የተቃጠለው።
እየዘመረ ነው የተቃጠለው። ታስሮ እየዘመረ ነው የተቃጠለው። ሲቃጠል አያለቅስም፣ አይቆጣም፣ እየዘመረ ጆን ዊክሊፍ መጽሐፍ ቅዱስን በእንግሊዝኛ ተረጎመ። ይህንንማ ህዝቤ ማንበብ አለበት። ተረብቆ እነሱ ጳጳሳቱ ቀብረውት እነሱ ብር ይሰበስባሉ፣ ህዝቡ ግን ወንጌል አያውቅም። ይህንማ ህዝቤ ማወቅ አለበት ብሎ ተረጎመና በእጁ ጽፎ፣ የዛን ጊዜ ማተሚያ ቤትም አልመጣም። በእጁ ጽፎ ማሰራጨት ጀመረ። ያው ወረቀት ወዲያውኑ መሪዎቹ አወቁ፣ የሃይማኖት መሪዎቹ አወቁ። ካውንስል ጠሩ። ይሄ ምፍዋቄ ነው። ከዛ በኋላ ና ዊክሊፍ ና ተናዘዝ፣ አጥፍቻለሁ በል። አላጠፋሁም፣ ብርሃን አብርቻለሁ፣ ትክክለኛ ስራ ሰርቻለሁ፣ በሞቴም ቢሆን ይሄንን አትማለሁ። አሰሩት፣ ከግንድ ጋር አሰሩት፣ እንጨት ከመሩ፣ አቃጠሉ። እየዘመረ ተቃጠለ። ጆን ዊክሊፍ። ዊሊያም ቲንዴል ደግሞ ሲቀጥል እሱ የእንግሊዝኛ መጽሐፍ ቅዱስ ጻፈ። የሁለቱ መሰረታቸው ሌላ ስለሆነ ነው። እሱ የእንግሊዝኛ መጽሐፍ ቅዱስ ተረጎመ፣ ከግሪክ ተረጎመ። ህዝቤ የማወቅ አለበት፣ የእንግሊዝ ህዝብ የማወቅ አለበት አለ፣ ተረጎመ። መጽሐፎቹ ታተሙ፣ ወጡ። ከዛ በኋላ የእንግሊዝ ቢሾፕና ሰራተኞች አውሮፓውያን ተሰበሰቡ። ካውንስል ተጠራ። በካውንስል ፊት ተፈረደበት። ካውንስል ዛሬ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል፣ አጥብቄ የምናገረው ቀልድ አይደለም፣ የተረገመ የሰይጣን ካውንስል ነው። ጌታን የሰቀለ ካውንስል ነው። እነ ዊክሊፍን ያቃጠለ ካውንስል፣ እነ ጆኑስን ያቃጠለ ካውንስል ነው። አሁን ስለ ጆኑስ እኮ ይናገራሉ። ተናገሩ ብትሉ የንጹህ መጽሐፍ ቅዱስ ኮሌጅ ይናገራል። ግን ቅዱሳንን ለመግደል የተሰበሰበ ካውንስል ነው። ያ ካውንስል ተጠራ። ንጉሶቹ እዛው አሉ። ንጉሶች፣ ነገስታት ከሃይማኖት ካውንስል አብረው ነው ያሉት። ሩቅ አይደሉም። ህገ መንግስቱ ባይላቸው ግን በጎንዮሽ ግን አብረው ነው ያሉት። ካውንስል ተጠራ፣ ተሰበሰቡ። ቲንዴል ተጠራ፣ መጣ። መጽሐፉ ተቃጠለ። ተሰብስቦ መጽሐፉ ተቃጠለ። ዳሩ ግን በብዙ ቅዱሳን እጅ ያለው መጽሐፍ ዛሬ መጽሐፍ ቅዱስ ሆኖ ወጣ። ኪንግ ጄምስ ያሳተመው እሱ የጻፈው መጽሐፍ እሱን አቃጠሉት። መጽሐፎቹን አቃጠሉ። በእንደዚህ ቆራጥነት ነው ይሄ ወንጌል እኛ ጋር የደረሰው እንጂ በዘመናችን በምናያቸው ልክስክስ ለቃቃሚ ፓስተሮች አማካይነት አይደለም። ወንጌል እኛ ጋር እንዴት ደረሰ? ይሄ ወንጌል እኛ የምንከተለው ወንጌልና የምናገለግለው ክርስቶስ እነዚህ የቀደሙት የተሰዉ ለወንጌል በእሳት የተቃጠሉ አባቶች በገለጡት እውነት ነው። ዋጋ ከተከፈለበታል። ይሄ ወንጌል ዋጋ የተከፈለበት ወንጌል ነው። ክብር ለኢየሱስ ይሁን። የመጨረሻ ዋጋ ምን ከፍል እኛ ነን፣ እንከፍላለን። የኛው ግን የመጨረሻ ነው። በእኛ ጊዜ ግን እግዚአብሔር ደግሞ ዝም አይልም። በነዛ ጊዜ ዝም ብሏል አይደለም፣ ዝም አላለም። ሰዎቹ ተቃጠሉ። ደቀ መዛሙርት በነሱ መቃብር ላይ ተገለጡ። ደቀ መዛሙርት ተገለጡ። ወንጌሉ አበበ። ወንጌሉ ወደ ሙሉ ፍሬ ሳያፈራ ፓስተሮች ተመልሰው እንደገና ወንጌሉ መነገጃ ያደረጉበት ዛሬ የምንመለከታቸው ሜጋ ቸርቾች፣ ሜጋ አብያተ ክርስቲያናት። በቃሌ መሰረት ያለ ሜጋ አብያተ ክርስቲያናት ፈራርሰዋል። በኢየሱስም ተናግሬያለሁ። የትኛው ገሌ አባ ገሌ ቸርቹን አፍርሸዋለሁ፣ ፈራርሰዋል። ህዝቡ ተበትኗል። በነገራችን ላይ ይሄ በአሜሪካን ውስጥ አሁን እየሆነ ነው ያለው። ይህ ተልእኮ ከተገለጠ ጀምሮ አሜሪካ ውስጥ በጣም ብዙ ሜጋ ቸርቾች አሁን እየፈረሱ ነው ያለው። ቤታቸው እየተሸጠ ነው አሁን ዛሬ እና ኢትዮጵያ ላይ ይቀጥላል በኢየሱስ ስም። የመጨረሻው ቀን ቅዱሳን የዓለቱ ሰራዊት ሙላት ራእይ 10 ላይ ራእይ 14 ላይ ራእይ 6 ላይ እንመለከታለን። ለነገስታት፣ ለመንግስታት፣ ለወገኖች፣ ለነገዶች፣ ለቋንቋዎች እንደገና ትናገር ዘንድ ይገባሃል ነው። እንደገና እንናገራለን። መጀመሪያ የተናገሩትን የከበረውን ቃል ለመጨረሻና ለአንዴና ለመጨረሻ እንደገና እንናገራለን። ምስሉ ይወድማል፣ አለቱ ዓለምን ይሞላል። አሜን። አለቱ ምን ሆነ? አለቱ ምን ሆነ? ትንሹ ከተራራ የተገለጠው አለት ምን ሆነ? ዓለምን ሞላ። ምስሉን የመታው አለት፣ ምስሉን እኮ የመታ ነው አለት እኛ ነን። መታ ነው እኮ ተልኳችን መታው፣ መልእክታችን መታው፣ ንግግራችን መታው፣ ባህላችን ባህሪያችን መታው። ስለዚህ ሐውልቱ የተመታው ሐውልቱ ፈረሰ። ይሄ ሐውልት የተመታ ሐውልት ነው። የትኛውንም የዓለም መንግስት፣ ነገስታት፣
አናደንቅም። ስልጣኔያቸው አናደንቅም። ለምን ተመቷል? የተመታ ነው አናደንቅም። የትኛውም ሀገር ሰለጠነ በለጸገ ምናምን አናደንቅም። የተመታ ነውና አናደንቅም። የተመታ ነው። ወደ ሞት እየወረደ ያለው የተመታ ነው። እየተበታተነ እየፈራረሰ ነው ያለው። ተመልሶ አይገነባም። ዓለም ላይ ትልቅ አደጋ ማለት ተመልሶ አይገነባም። It's impossible to rebuild. በጭራሽ አይቻልም። ለምን ቢባል አለቱ ወደ ሙላቱ እየፈጠነ ነው ያለው በመለኮት ኃይል፣ በሃይማኖት ኃይል አይደለም። አለቱ ከሃይማኖትም የወጣ ነው። ከሃይማኖት ካውንስልም የወጣ ነው። ክብር ለእግዚአብሔር ይሁን። እዛው ዳንኤል ውስጥ ሳንወጣ መደምደሚያውን 7ኛው ምዕራፍ ላይ አነብላችኋለሁ። ሃሌሉያ። ነገር ግን ፍርድ ይሆናል፣ እስከ ፍጻሜም ድረስ ያፈርሱትና ያጠፉት ዘንድ ግዛቱን ያስወግዱታል። አለቱ መንግስትም ግዛትም ከሰማይ ሁሉ በታች ያሉ የመንግስታት ታላቅነት፣ የአሜሪካ መንግስት በሉ፣ የሩሲያ መንግስት በሉ፣ የቻይና መንግስት በሉ፣ ታላቅነት ለማተሰጠ ለልዑሉ ቅዱሳን ሕዝብ ይሰጣል። መንግስቱ የዘላለም መንግስት ነው። ግዛቶቹ ሙሉ ይገዙለታል፣ ይታዘዙለትማል። ይህ ትንቢት ነው አሁን እየተፈጸመ ያለው። ተነሱና ስለዚህ አመስግኑ። ስለ ሰባሪው አለት አለቱ መታሰበረ እንጂ አለቱ አልተሰበረም፣ እንጂ አለቱ አልሞተም፣ እንጂ አለቱ አልደከመም፣ እንጂ አለቱ አልወደቀም፣ እንጂ አለቱ አልሟሸሸም፣ እንጂ አለቱ አልተበተነም። አለቱ ሃሌሉያ። አለቱ የአለቱ ጉዳይ ዓለምን መሙላት ነው። በቃ ማንም እንደማንም አደሙበት፣ ጠሉት፣ ሕግ አወጡበት፣ ምንም የአለቱ ጉዳይ ዓለምን መሙላት ነው። የአለቱ ጉዳይ ግን መፍረስና መጥፋት ነው። ሃሌሉያ። አለቱ ፍሬያማው ዛፍ ነው፣ ዮሴፍ ነው። ቀስተኞች በረቱበት ይላል። ቀስተኞች በረቱበት፣ አትደነቁ። ቀስተኞች ስለበረቱባችሁ አትደነቁ። ቀስተኞች ስለበዙባችሁ፣ ምቀኞች ስለበዙባችሁ፣ ጠላቶች ስለበዙባችሁ፣ አሳዳጆች ስለበዙባችሁ፣ ሞታችሁን፣ መጥፋታችሁን፣ ድህነታችሁን የሚፈልጉ ጠላቶች ስለበዙባችሁ አትደነቁ። የእነሱ ድል መውደምና መጥፋት ነው። የእናንተ ድል ዓለምን መሙላት ነው። ዮሴፍ ፍሬያማ ስለሆነ ነው። ቀስት በዛበት። ዳሩ ግን የእሱ ቀስት በረታ። የቀስተኞች ቀስት ወደቀ። የቀስተኞች ቀስት ተሰበረ። የዮሴፍ ቀስት በረታ። የዮሴፍ ቀስት ምድርን ሞላ። ፍሬያማው ዛፍ ትንሹ የተናቀው ኋለኛው። ሃሌሉያ። ድንጋይ ህብረተሰብ ተገልጠሃል። እግዚአብሔር ከኛ ጋር ነው። መለኮታዊው አውሎ ነፋስ ከኛ ጋር ነው። የቁጣው ነፋስ ከኛ ጋር ነው። የሚገለባብጠው ነፋስ ከኛ ጋር ነው። እና ያለን ዓለምን ይገለባብጣል። ይሄ ነፋስ ሐውልቱን ለዘላለም ያወድማል፣ ያጠፋል፣ ስፍራም ያሳጣዋል። ሃሌሉያ። የዓለም ታሪክ፣ የትኛውም የዓለም ታሪክ ከዚህ በኋላ አታደንቁ። ያለፈ በሉት፣ አሁን ያለ በሉት፣ ነገ ይመጣል የሚባል በሉት፣ አታድቁ። የተመታ ነው። የዓለም ታሪክ የተመታ ነው። ሐውልቱ የተመታ ነው። የተሰነጣጠቀ ነው። እየፈራረሰ ያለ ነው። ነፋሱ ይበትነዋል። አለቱም ዓለምን ይሞላል። ሃሌሉያ። የዓለም መንግስት የኢየሱስ ክርስቶስ ሆነ። የዘላለም እስከ ዘላለም ይነግሳል። አንድ ጊዜ ድገሙት። የዓለም መንግስት የኢየሱስ ክርስቶስ ሆነች። ለዘላለም ይነግሳል። ድገሙት። የዓለም መንግስት የኢየሱስ ክርስቶስ ሆነች። ከዘላለም እስከ ዘላለም ይነግሳል። አንድ ጊዜ ድገሙት። የዓለም መንግስት የኢየሱስ ክርስቶስ